ረመዳን ላይ የሚሰሩት የኢፍጣር ምግቦችን ሳይ ሙስሊም ጓደኞቼ ግን ደህና ናቸው የሚለው ሀሳብ ይመጣልኛል። እንዲጋብዙኝ ሳይሆን ደህንነታቸው አስጨንቆኝ ማለት ነው። ስደውል ግን ማንም አላነሳልኝም። ስለዚህ በቃ የራሴን ብስኩት ለመስራት አሰብኩ። የተጠቀምኳቸው ነገሮች ዱቄት፣ ስኳር፣ እርሾ፣ ጨው፣ ቫኒላ፣ ዘይትና ወተት፣ የጾም ወተት። መጀመሪያ እርሾንና 3/4 ለብ ያለ ውሃ ለ10 ደቂቃ ቀላቅዬ አስቀመጥኩት። ከዛም 1/4 ኩባያ ስኳር፣ ግማሽ የሻይ ማንኪያ ጨው፣ 1/4 ኩባያ የጾም ወተት፣ 1 የሾርባ ማንኪያ ዘይት እና ግማሽ የሻይ ማንኪያ ቫኒላ ጨምሬ ቀላቅዬ 2 እና ግማሽ ኩባያ ዱቄት ጨምሬ በደንብ አሻሁት። ከዛ ዘይት ቀባሁትና ሊጡን ኩፍ እንዲል ለ1 ሰዓት ተኩል ያክል ተውኩት። ኩፍ እስኪል ራሴን አጽናናው። ኢፍጣር ሄጄ ምንም አልበላም ነበር ጾም ላይ ስለሆንኩ። ብቻ ሊጡ ኩፍ አለ። ወደ መዳመጥ ነው የገባሁት። መዳመጥ ማለት ሽንኩርት ከመክተፍ ቀጥሎ የምጠላው ስራ ነው። ግን ያው ግዴታ ሆኖብኛል። ከዳመጥኩት በኋላ እንደምታዩት 3 ማዕዘን 4 ማዕዘን እያደረኩ ቆራረጥኩትና ጠበስኩት። ሊጡ እርሾ ስላለው ዘይት ውስጥ ሲገባ ኩፍ ነገር ይላል። ብቻ ደስ ይላል። ፓፊ ነው እና መጨረሻ ላይ የተፈጨ ስኳር ከላይ ነስንሶ መብላት ነው።